ማስጨነቅ አልፈልግም እሺ ከላይ የሚመልሱ ከሆነ እርሶም ስህተት ይሆኑና እርሶ ላይ ነው ጣት የሚጠቆመው ያ ደግሞ እንዲሆን አልፈልግም አባቴ እሺ መቼ ነበር የተቀረጹ ያገኙት መልክተኛው ሰኔ 17 መቼ ተደወለልዎት ስልክ እሺ አሁን እንግዲህ ተቀብያለሁ የሚሉትን መኪና ውስጥ ተቀብያለሁ የሚለውን ነገር ቶታሊ እንግዲህ ወደ ተደወለልኝ ወደሚለው ሄደዋል እርሶ መቼ ተደወለልዎት በ20 ከ3 ቀን በኋላ መልክተኛው በስንት ቀን በ17 አላስታውስም የተለየ ግን እንትኑ ይኖራል ባዛው ላይ ስላለ ቀኑን ማየት ይቻላል ያቺን ብር የሰጠኝ 20 ሺህ ብር ግን ከለቀኩት በኋላ ሊሆን ይችላል አባቴ አሁን የሚያስማማኝ ግን አሁን እርሶ ሲያወሩ ግን አሁን እንደወጣው ከሰው ደወለልኝ ካሉ አሁንም መልሶ እኔ ጋር ነው ጣት የሚቀሰረው ገባው በ3ኛው ቀን እሺ አሁንም እሱን ችግር የለውም ቀስ ለምን እንደዚህ ያሉ ታዲያ ከዛ በኋላ ለኔ እንደዚህ ያሉኝ ለኔ መኪና ውስጥ ነው በቃ እንደዛ ነው ታየኝ አሉኛ በቃ እኔ ጥሩ አይደለም ኦኬ በጣም ኑሮዬ ሁሉ ተለውጧል እንቅልፍ ካጣው ስንት ጊዜ ነው በቃ ችግር የለውም አናስጨንቃቸው ያጋጠም ስለምንችል ከዛ በኋላ እንደዚህ በጣም በቃ ሲስቅብኝ በደውሎ ሲስቅብኝ ከዛ በኋላ ራሴን ሳፍ ቤት ራሱ ዝም ብዬ ሶፋ ላይ እንደዚህ ብዬ ተኛሁ እንቅልፍ የለም እሺ እኔ እንትን እንዳልል አንዴ ልቋጭ በጣም ይቅርታ እሺ እኔ አሁን ይኸው እናንተ ጋር ያለሁት መልክተኛው ነኝ ድምጼን ያው ብዙ ሰው ያውቃል ብዬ ገምታለሁ ባላደረውም የፊት ለፊት ያልወጣሁት እዛ ፊት ለፊት ያው ልብስ ለብሼ ያልመጣሁት በቅርብ ሚዲያ ላይ ራሴን እንትን እላለሁ ብዬ ስላሰብኩ ያው ዲቴል አላወራም እዛው ላይ ሁሉንም በደንብ አስረዳለሁ እግዚአብሔር ከፈቀደልኝ እስከዛ ያደርሳል ግን አሁን አባቴ እኔ አሁን በግልጽ የምነግረውት ነገር እንዲህ አይነት ነገር የሰው ስም ባንዴ ነው የሚያስጠፋው እና ትንሽዬ ማስተዋል ቢኖር መልካም ነበር በቃ አንዴ ሆኗል ችግር የለውም እኔ ሁሉንም እቀበላለሁ ግን እኔ ከዛ ከአፋር ክልል ይሄ ተርቡ ለድፎኝ በሽተኛ ተረድቶታል የኔ አባት ተረድቶታል ታይጨነው ተረድቶታል አሁንም አባት እየከሰስኩት አይደለም ቢያስተውሉ ጥሩ ነበር ነው ሐሳቤ አሁን ችግር የለውም ተረድቶታል አሁን ግን እኔ ማድረግ የሚገባኝ ነገር ካለ ከጎንዎት ቁሜ ይሄ ሌባ ያጭበረበረው ሰው ማጋለጥ በሚገባውት ነገር በሙሉ ምናልባት ጠበቃም ካስፈለገ ምንም ካስፈለገ ከጎንዎት ልቆም ዝግጁ ነኝ እኔም እችለውን አደርጋለሁ አባሽ ምክንያቱም የእርሶ ሐቅ ሲወጣ እኔም ሐቅ ይወጣል ትክክል ገባውት ምክንያቱም ሌባ ተብያለሁ በአንድ ጀንበር ነው ያ ሁሉ ስም ተንዶ በአንድ ጀንበር ሰው እየሰደበኝ ያለው አባቴ እና ይሄ ነገር አንዴ ሆኗል አሁን ግን መፍትሄውን ማምጣት የምንችለው እኔና እርሶ ይሄንን ነገር ሄደንበት ልጁ መያዝ ይችላል ሻባዲ አሁን እኔ ትንሽ የከፋኝ እነዚህ ነገሮች እንትን ሲሉ ይሄ ሌባ እንዳይሸሽ ፈራለሁ አንድ መልእክት መጥቷል ቀደም እንዳልኩት ለተመልካቾችም ይሄን መልእክት ያው ባለበት ባነበውም ደስ ስለሚለኝ ነው አንደኛ ሁለተኛ ያው የህግ አካላት ይሄን ይይዙታል ያው ኦሬዲ የተጀመረ እንትን ስለሆነ ማለት ነው ሲይዙት እነሱ የሚሄዱበት መንገድ አለ ብዬ አስባለሁ ጠንካራ መንገዶች ለዚህ ደግሞ ከጎን መሆነ በዚህ አጋጣሚ ሊመሰገን ይገባል ደውለውልኛል ለተስፋዬ ቅልቦች ከዚህ በፊት የፕሮግራሙ እንደቀረበም ጭምር ነው የደወሉት ስለዚህ የሚያግዙት ይሄም ትልቅ ነገር ነው ተረጋጉርሶ የመጀመሪያው ነገር መረጋጋት ሌላው እንድትረዱልኝ የሚፈልገው አሁን ልታችሁም ስላላችሁ መልክተኛውም ባላደረውም እንድትረዱ ባለፈውም ደጋግሜ ተናገር ያለው እኔ ኢቭን ኢፍ አላውቃችሁ አንተዋወቅም ነው የማታውቁኝ ወይም የግል ጸብ የግል ዝምድና ምንም ነገር የለንም ይሄ ፕሮግራም የቀረበውና የተላለፈው የእውነት ብዙ ነገሮችን ክሊር ያደርግላችኋል ለራሳችሁም ብዬም ስለማስብ ነው ይሄ እንድታውቁት እንድትረዱት ፈልጋለሁ ሌላ ከምንም አይነት ነገር ጋር ተያይዞ እንዳልቀረበ ይሄ ፕሮግራም አንደኛ ሁለተኛ እኚህ ሰውዬ ጥያቄ ሲጠይቁ መጣው መልክተኛው ላይ ቀርቦ ባላደራው ይያሉ ከናንተ ውጪ ማንንም መጠየቅ ይችላል ማንንም መጠየቅ አልችልም ይሄንንም እንድትረዱልኝ ይፈልጋለሁ ከዛ ውጪ ግን ስለመጣችሁ የሆነ ትልቅ ክብር አለኝ ትልቅ ማለት በቃ ይሄ ለህዝብም ያላችሁን ክብር የሚያሳይ ነው ስራችሁ በምንም ቀድሞ አውርተናል ኦፍ ኮርስ በምንም መቋረጥ አለበት ብዬ አላስብም እውነት ለመናገር ዋናው ነገር እንደዚህ ጥያቄ ይመጣል ያው ይመጣል የሚሰራ ሰው ይጠይቃል በየትኛው መንገድ ብንሄድ ማለት በየትኛው እንትን ላይ ብንሄድ ስለዚህ ያንን እኔ አጠናክራችሁ እንድትቀጥሉ ስለምፈልግ ነው እቺን መልእክት አንዴ ላንብባትና እናንተ እሺ ይቻላል እስካሁን ዝም ስላልኩም እሺ እንግዲህ ያው ብዙዎች መጀመሪያ አባታችን ያው ተጨንቆ ነው ብዬ ነው ማስበው ነው አሁንም ድረስ እሱ ነው ብለው ነበር ያው መልእክተኛው ደግሞ መጥቶ እውነቱን ተናግሯል
ያን ያህል አሁን እኔን የሚመለከት ያለ ነገር አይመስለኝም አሁን ላይ ሲመስለኝ አይደለ። ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ አሁን ላይ። በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በህግ እንደጀመሩት እርሶ መቀጠል አለቦት። እኔም ከጎኖት ነኝ፣ ማገዝ በምችለው መልኩ ሁሉ አለሁኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ ራሴ ባላደራው የሚል አለ። ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚል አለና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400,000 በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400,000 በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኝ አሉ ባላደራው በሚል የተከፈቱ የሐሰት እንትኖችና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያረጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ